የማያልፉት የለም ያ ሁሉ ታለፈ ታጋይ የባቼ ልጅ በደሙ በላቡ ደማቅ ታሪክ ጻፈ ታነጋኑ ይላል ከንጋሊ ነው አቡሽ አሜን ሰላሙን በላይ በላይ አሜን ወቀቱን በላይ በላይ አሜን እናንተ ራሳችሁን ፈልጉ እኔ እስከዛ ድረስ የ5 ዓመት ቆይታችሁ በጥቂቱም ቢሆን ላስቃኛችሁ ወደድኩ ምን ልጀምር የመጀመሪያ ቀን ለምዝገባ መተን ፀሐዩ አዋራው ከግራ መጋባቱ ጋር የተፈራረቀብን ይሻላል ወይንስ ዶርም ለመቀበል የተጉላላ ነው አይ በቂሊንጦ በር ብቻ አውቀን ለቀናት ዙሪያ ጥምጥም እቃ ይዘን የተጓዝ ነው ከሁሉም በላይ ግን ያ ኦሬንጅ አበባ ምልክት አድርገን የጠፋንበት ጊዜ ወይ ተሳስተን ወንዶች ሴቶች ደግሞ ወንዶች ዶርም የገባንበት ጊዜ በጣም እርቦን ምግብ የትና እንዴት መብላት እንደምንችል ያላወቅንበት ጊዜ ካፌ በሙጮ የገባንበት ጊዜ ነው ወይስ ወጭ ማሪ ያለ ብለን ምግባችንን ያስደፋንበት ጊዜ ከሁሉም በላይ ግን አሁን የት እንደገቡ ያላወቅናቸው የቢምቢዎቹ ነገር ይህን የሚያስታውሳለ የመጀመሪያ ቀን ከቤተሰቦቻችን ተለይተን ከጓደኞቻችን ጋር ያደርንበት ቀን እስኪ ሀቅ እናውራ የመጀመሪያ ቀን ያወራነውን ወሬ የሚያስታውስ ራሱን ይታዘብ ምንም ቢፈጠር የመጣንበትን ዓላማ ላንተው አቻ ግፊት ላይ ያታልለን ቤተክርስቲያን መስጊድ የምናምንበትን የቤተ እምነት ልንሄድ ከትምህርት የሚያሰናክለን ማንኛውንም ነገር ልናስወግድ እርስ በርስ ልንጠባበቅ ተማምለን ነበር የጀመርነው አሁንስ እሱን ለእናንተ ትቼዋለሁ የመጀመሪያ ፈተናችንስ 13 ከ15 አምጥተን እንባ የተናነቀን ወቅት አይደጉ ዘመን ደሞ ፋይናል ትዝም ይሏል እንግሊዘኛ ነው ብሎ ጣሊያንኛን ፈረንሳይኛ የፈተኑ የሶፍትዌርና የአርክ ግርግር ብዙ ሰው አጣብ ሰንድረን ሲጣሉ ደግሞ የታባቱ ቀረብሽ እቺ ደግሞ ሰው ሆና ነው መጀመሪያም እኮ አንተ ስላልክ ነው ብለን አይ ስንቱ ይወራል ውስጡን ለቄስ አሉ Oh my goodness! ሳድግ እንደናንተ ነው ምን ፈልገው ሌላው ተርፈ ነው በነገራችን ላይ እኛ የመጨረሻዎቹ አስቱባቾች ነን አስቱ ጭቃ ያለች የምናቃት ስፔስ አብረን እናጠናለን በሚል ተልካሻ ምክንያት ስናወራ የምናድርበት ብሎክ 33 ድረስ እየሄድን የተማርንበት ሪፖርታችን መተው ክላስ የለም ካላሉን በስተቀር በፍጹም የማናምንበት ኮቪድ ተብሎ በክላስ 25 ተማሪ ተማርንበት እኛ ያስቱ የመጨረሻዎቹ ባቾች ነን አስቱ ስንገባ ወደን መርጠን ፈቅደን ይገባን እኛ የመጨረሻዎቹ ከላይብራሪው ፊት ለፊት ኳስ ሜዳ እንደነበር የምናውቅ እኛ የመጨረሻዎቹ ማትስ ፊዚክስ ህይወታችን የነበረ ቻት ጂፒቲ ሳይኖር የግቢ ፕሮጀክት የሰራን እኛ የመጨረሻዎቹ ፋይናል ሲደርስ መብራት የሚጠፋብን በሻማ ለፋይናል ያጠናን አፕላይድ መካኒክስ ዳይናሚክስ እና የመሳሰሉ ትምህርቶችን አሴስመንት 40 ፋይናል ደግሞ 5 6 7 ማምጥተን በሲ ማይነስ ያለፍን እኛ የመጨረሻዎቹ ምግብ በ15 ብር ይበላል ሻይ በ1 ብር ይጠጣል
ረዘማችሁ ማለት ነው። እግዚአብሔር አቃተኝ መድረስ አልቻልኩም። በ20 ብር እርጥብ የተጀናጀነን ከመገናኛ ባስ 5 ብር የታክሲ ደግሞ 15 ብር የመጣን እኛ የመጨረሻዎቹ ያስቱ ባጆች ነን። ባቻችን ውስጥ አንድ ነቃ ያለ ሰው እኮ የለም። ሁሉም ፈዛዛ ነው በሚል ሐሳብ ሁላችንም የምንስማማ የትም ያልተነዳ የአስቱ የመጨረሻዎቹ ባጆች ነን። በጣም አምሮብናል። በጣም ተመራጭ ነሽ። ወይኔ ጋድ አረ ወለዬ
ቆይ ግን እናንተ እህታችሁ አይደለም? ቆይ ዝም ብለሽ አትርገፍገፊ። ቆይ አረፍ ብለሽ ደግሞ ትንሽ ቆይተሽ ትሞክሪያለሽ አትሉኝ እንዴ? አረ ግን አንዳንዶቻችን በምን አጭሰን ነው እንደዚህ አይነት ጭፈር የጨፈርነው? እኔ ምንም አልልም። የእውነት እኔ በጣም ነው የተፍታተውት በራሴ እውነት። በጉራጌኛ እኮ እስክስታን የመታ ነው በእስክስታ እንዲህ ይቻላል እንዴ ያልኩኝ። የእናንተ ያዝናናችሁን ኮሜንት ላይ እጠብቃለሁ። መወለድ ቋንቋ ነው አሉ። አንድ ዶር መኖርስ፣ አንድ አልጋ ላይ ማደርስ፣ እሱስ ምንድን ነው? ዩኒቨርሲቲ ትንሿ ኢትዮጵያ ናት ሲባል አላምንም ነበር። መቼ እንዳመንኩ ታውቃላችሁ? ከወለጋ የመጣ ወዳጄ ከጎንደር ልጅ ጋር ዶርም ሜት ሆነን በላነ ጠጣነ እያለ ማውራት የጀመረ ጊዜ ነው። አንድም ቀን ቋንቋ፣ ብሔር፣ ሃይማኖት ሳንለይ በሰላም ተዋደን የኖርንበት ቦታ አስቱ። አይገርም? ሁሉም አለፈ። ወድቀን ያለቀስንበት አለፈ። ዲፓርትመንት የመረጥንበት ቀን አለፈ። ከባባድ ጊዜያት ህይወታችን ፍጻሜ የመሰሉን ቀናቶች አለፉ። ሰቃይ መሆናችን ቀርቶ አሁን ሁላችንም ነንካፍ ሆነናል። ፈስ ያለበት ዝላ አይችልም አሉ። ብቻ ሁሉም አለፈ። ሁሉም ሊያልቅ ነው። ያለ ገደም ማምሸቱ፣ በኩለ ሌሊት ወክ ማድረጉ፣ ከጓደኞቻችን ጋር ዶርም ውስጥ ያለ ሀሳብ መኖሩ፣ መሳቅ፣ መጫወት፣ መላፋት፣ መበሻሸቁ፣ ክላስ ገብቶ መማሩ፣ ፈተና መፈተኑ፣ መውደቁ፣ መነሳቱ፣ ሁሉም እያለፈ ነው። ዳግም ላይ መለስ ትቶን እየሄደ ነው። ጓደኞቻችንን ዳግም ላናያቸው ብናያቸውም ለሰላምታ ብቻ የሚሆንበት ጊዜ ሩቅ አይደለም። የዶርም ህይወት መብላት፣ መጠጣት፣ ማጥናት፣ ተሰብስቦ ማውራት፣ አንዴ ጤና አንዴ ወዳጅነት እያሉ ኳስ መጫወት፣ ሁሉም ዳግም ላይ መለስ ትቶን ሊሄድ ጥቂት ቀናቶች ብቻ ቀርተውታል። ወይ ልንለያይና ልንበታተን ዳግመኛ ለመምጣት እንኳን ተስፋ ሳይኖረን የሚወደን ፈጣሪያችን ሳያገናኘን ለያይቶን አይቀርም እኛን ሳይሰበስበን ለያይቶን አይቀርም እኛን ሳይሰበስበን የሚል የልጅነት ሙዚቃ አሁን አይሰራም። ምክንያቱም የተገናኘንበትን ጊዜ ጨርሰን ወደ መጣንበት ትልቁ ባህር ወደ ሆነ ዓለም በየፊናችን ልንበታተን ነው። ዘካሜራማን ይላል ላስተርድ። አረ ኢትዮጵያ በጣም ታምራለች። አረ ይቀርበታል ይሳቅ። ባህላችን አሳይተናል። ልዩ ጊዜ ነበረ። እሺ ሀዬ ብለ ደስ አንተ እሱ ነው እኮ ትልቅ ግን ምርቃት ከቤት ነው። እሺ መስጊድ ለምንም ከዚህ ጨርሻለሁ። ሀብቱን ያፍስስልህ። አሜን አሜን በላት። አሜን። ረኛ ምን ነው ከዛው ምንም አያስፈልግም። ያርቅልን፣ ዱዓችንን ይቀበለን፣ ኤግዚቱን ያሳልፈን፣ ፈተናውን ያሳልፈን፣ ዲፌንሱን ያሳልፈን፣ ያስመርቀን። ጤናውን በላይ አሜን፣ ሰላሙን በላይ አሜን፣ እውቀቱን በላይ አሜን፣ ገንዘቡን በላይ አሜን፣ ለሁላችን አሜን። ወገገራ ጉራቻ ነው አሜን። ወገገሮንጋ ባሪንቱ አሜን። ከነጋኑች ተነጋኑሽ አሜን። ወንገርገር ንጉሽ አሜን። ተፈነጋኑሽ ትላ አሜን። ጋሪ ንጉሽ አሜን። ትርጉም በላይ ተርጉም በሰላም ያዋለን አምላክ በሰላም ያስመሸን። አሜን። ኢትዮጵያ ሰላም ያርግልን። አሜን። ህዝባችንን ይጠብቅልን። አሜን። ምርታችንን ይግለጽልን። አሜን። ሀገራችን ኢትዮጵያን በድጋሚ ይጠብቅልን። አሜን። ሰላሙን ደስታውን ያብዛልን። አሜን። ሀገራችንን ሰላም ያርግልን። አሜን። ዳሯን እሳት መዋሏን ገነት ያርግልን። ሰላም ያስዋለ ሰላም ያሳድረን። ፍቅራችንን ይጨምርልን። ዲሲ ኮሚቴዎቻችን ነቃ ያርግልን።
ሰላም ያለ ሰላም ያሳድረን። አሜን። ትምህርታችሁን ይግለጽላችሁ። አሜን። ለፍሬ ያብቃችሁ። አሜን። እሺ ጀምር። በሰላም ያዋለ አምላክ በሰላም ያሳድረን። አሜን። እስካሁን እንደሳ ቆይተናልና ለኢትዩንም ቀጣዩን ፕሮግራማችን አሪፍ ያርግልን። አሜን። ያው እንግዲህ ሁላችንም ቀጣይ ስንወጣ ፍሬያማ የምንሆንበትንና በጣም ስኬታማ የምንሆንበትን ስኬት ያርግልን። አሜን። አይበቅ ሀገራችን ሰላም ያርግልን። ሰዎችን ይጠብቅልን። አሜን። ራቡን ያጥፋልን። አሜን። ሰላሙን ይስጠን። አሜን። አሜን። እናት አባቶቻችንን ይጠብቅልን። አሜን። እህት ወንድሞቻችንን ይጠብቅልን። አሜን። የታመሙትን ይፈውስልን። አሜን። የታሰሩትን ይፈቱልን። አየ በራቡን ምናምን አለች ቻለ 3000 ይበርክትልን። አሜን። አንዱ ነው ሁለት ወጣ ያርግልን። ሰላም ያዋለ አምላክ ሰላም ያሳድረን። አሜን። ነጋችንን ያሳምርልን። አሜን። ትናንት የጠበቀን ዛሬ ያቆየን። አሜን። ጥሎ ያንሰን አንስቶ አይጣል። አሜን። ነስቶ ይስጠን ሰጥቶ ያንሰን። አሜን። ሁላችንም እንግዲህ ተማሪዎች ነን። የዛሬ 10 ዓመት 20 ዓመት በስራ ጉዳይ በምናምን ጉዳይ ሁላችንም ስንገናኝ እንደዚህ ክብ ሰርተን አውርተን ነበረ ዋው ምናምን የምንልበት ጥሩ ትዝታ የምናገኝበት እድሜ ይስጠን። አሜን። ሁላችንም ተምረን ስንወጣ ተማርንበትም ባልተማርንበትም የተሳካ ህይወት ይኖራል። አሜን። መከራ ፈተና ይመጣል። ወጣትነት ነው ኦፍ ኮርስ። ሁላችንንም ከእግዚአብሔር ጋር ግንኙነት ያለን ሃይማኖተኛ ኔጌቲቭ አድርጋችሁ አትወሩ፣ ግን ሃይማኖተኛ ያለን አሜን። እግዚአብሔር ላይ ያለን እምነት የሚያስተራል። እሱ እኮ እግዚአብሔርን ያምናል፣ እሱ እኮ እምነት አለው፣ እሱ እኮ ጥሩ ሞራል አለው የምንባል ትውልዶችን ነው። አሜን። አሜን። ፍቅር ይስጠን። አሜን። ሁላችንም የሁላችንም ቋንቋ የሚያግባባን ሰው አሜን። ተያይተን እንግባባ። አሜን። አይለየን። አሜን። ለሁላችሁም የሰላም የደስታ ፍቅር እንዲሁም ስኬታማ የምትሆኑበት የምትከብሩበት የምታድጉበት የምትለወጡበት እናት አባታችሁን ጧሪ የቤተሰቦቻችሁ ኩራት ለሀገራችሁ መከታ ለቤታችሁ ብረት መዝጊያ እና ፍሬያማ የምትሆኑበት ዘመን ተመኘው። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። ይህ የታሪክ ማስታወሻ ከጽባይት ለ2017 ጂሲ ተማሪዎች የተበረከተ